ለመጀመሪያ ጊዜ አሜሪካ እንደገባው የተቀበለኝ ዲያስፖራ በየነ ይባላል። በየነ ጥሩ ሰው ነው፣ ግን ሁሌም አዲስ መጤና ፍሬሽ መሆኔን ሊያስታውሰኝ ይፈልጋል። አንድ ቀን ስማ፣ ቱ ቢ ኦነስት ዊዝ ዩ እንግሊዘኛ ለመናገር ባትሞክር ደስ ይለኛል። እንግሊዘኛ ስትናገር እንደ ግዕዝ ነው። የምትፈልገውን ነገር ጥርት ባለ አማርኛ ለእኔ ንገረኝና እኔ ጥርት ባለ እንግሊዘኛ አስተረጉምልሃለሁ አለኝ። አብሮ ለመኖር ስል እየመረረኝም ቢሆን ተስማማው። ከዕለታት አንድ ቀን የሆነ ፈረንጅ ካፌ ገባን። ባሪስቷ ዋት ካን አይ ጌት ፎር ዩ ስትለኝ እውነትም እንደ ግዕዝ ነው። አሁን ሳስበው ዋት ካን አይ ጌት ዩ ስትለኝ በየነ ወደ እኔ ዞሮ ምን ትፈልጋለህ እያለችን በዝንጅብል የተቀሸረ ሻይ እንደምፈልግ ንገራት አልኩት። በየነ ወዲያው ወደ ባሪስቷ ዞሮ ካን ዊ ጌት ዋን የዝንጅብል ሻይ ነው አልከኝ አይደል? አዎ አልኩት። እኔ የምልህ ለምን ሌላ የረባ ነገር አታዝ